የኦቪር ስቴት አሉሚኒየም ፍሬምወርክ አሰራር አሳየን ብላችሁ ጠየቃችሁኝ ከስተመሮች ነው። ልክ እንደምትመለከቱት በዚህ መልኩ እያንዳንዱ ፌሮዎቹ ልክ በፓርቲሽን ይሰራሉ። በየትኛው ሁሉም ፓርት ላይ ማለት ነው። ልክ ከጀርባ እንደምትመለከቱት በዚህ በአንዱ ሳይድ ላይ አሉሚኒየም ፍሬምወርክ ብረቱ ይሄ የምታዩት ብረት በዚህ ይታሰራል፣ በዚህኛው በኩልም ይታሰራል ማለት ነው በሁለቱም ሳይድ። ከዛ ይሄ ሁለቱ ሳይድ ከታሰረ በኋላ በላይ ቁልቁል ምን ይሞላበታል? አርማታ ኮንክሪት ይሞላበታል ማለት ነው። ላይክ በዚህ መልኩ እያንዳንዱ ፓርት ላይ ሽንት ቤት፣ ሻወር፣ ሽንት ቤት፣ ሳሎን ልክ የምታዩት ሁሉም ፓርት ላይ ይሰራል። ልክ በዚህ መልኩ በሁለቱም ሳይድ አሉሚኒየም ፍሬምወርክ የሚባለው ብረቱ ይታሰራል። ከታሰረ በኋላ በላይ ቁልፍ ፌሮ ነው የሚሞላበት ማለት ነው። ልክ አሁን የምታዩት አንዱ ቤት ምንድነው ይሄኛው ኮሪደሯ ናት፣ እችኛዋ ሳሎኗ ናት። ሁሉም የቤቱ ክፍል በዚህ መልኩ ከማለቁ በፊት ይታያል ማለት ነው። አሉሚኒየም ፍሬምወርክ ምንም አይነት ብሎኬት አንጠቀምም። በዚህ መልኩ ነው የምንሰራው። በሁለቱም ሳይድ ብረት ይታሰራል። ከዛ መጨረሻ ላይ ኮንክሪት ይሞላበታል። ኮንክሪት ከሞላ በኋላ በ24 ሰዓት ውስጥ ይደርቃል። ፍሬምወርኩ ሲነሳ ግድግዳው የዚህን አይነት ቅርጽ ይዛል ማለት ነው።